ሊቆጡ ናቸው ዝም ብላችሁ ሊቆጡ ነው ዝም ብላችሁ እንደዛ አስቀምጫችሁ እንሂዳ Alo, Vakil, እንሂድ ማንን ማሰራ ሄደን እዚህ አድርገን አንተ ትገባለህ። ለእናንተ የሚከፈለውን ዋጋ እዩት፣ ለእናንተ የሚከፈለውን ዋጋ እዩት። ሰያ ኮሪ ተራገቦና ወላሂ እኔ እንደደበረኝ ሰያ ወላሂ ሳይድስ ገብቶ ተራስ ሳይድስ ኡስታዞች የሁሉ ሰው አስቀምጬ የመጣሁት ለእነሱ ብዬ እንዳስቀመጥኳችሁ እየነገርኳችሁ ቢሰነዝርብኝ ስሜቱ ነው። ይቅርታ አፉ በለኝ ወላሂ እሱ ለእኛ ብለህ ተወው እያሉ ነው። ሳይድ ይሽላል ለኛ ብለህ ተው ማ ሳይድ እኔ አላውቀውም እንደ ቦታውን አይደለም ወላሂ ኧረ አልተገናኘንም። ዋኪል ጋር አፉ በለን እያሉ ነው። ለእኛ ብሎ ነው እያሉ አፉ በለን እያሉ ለኛ ብሎ ነው አፉ በለን። የኛን እዚህ አድርገን ስልክ ምናምን ይዘህ ደውልላታ ሁሉም ሰው ዱዓ አድርግልኝ እያሉ ነውና አንደኛውን ራሳቸው ዱዓ አድርጉ ብዬ እኮ ነው በላይ እኮ ኦኬ እዚህ ጋር ነው ካዕባ ልታሳያቸው ያወራል ገብቼ ላሳያቸው በሰፊው አስብ ይመጣሉ እኮ እንዴ ወላ መስጊድ ታጥፋ ወላ ሰቃስ እኔ እነሱ አይደለም እኮ ሳደባ አንተ ጋር ነኝ። በእናንተ ነገር መዘርበር እንዴት ወላሂ ያሳያችሁ አፉ በለው በረሙ አትምጣብኝ በረሙ አትምጣብን አሬ ወላ ችግሬ ምንድነው? አፉ በለው ለኛ ብሎ ነው። ችግሩ ምን መሰላችሁ? እሱ እንዳይጠፋ ነው እኮ አሁን ያ ትተነው ብንሄድ በነገራችን ላይ አሁንም ሌሎችን ትታቸው ጠፍታል። እኔን ይዘኸኝ ማለት ነው ወላሂ እኔን ይዘኸኝ ነው የጠፋው። የት አሉ ሌሎቹ? ቁጭ ብሎ አረሰው ላይ ዘናቸው አንተ ነኝ ወላሂ እኔ እኮ ትንሽ ያመኛል ሲጀመር ለካ ያረጋኛል አንተ ማወቅ ያለብህ ብዙ ባሎች ግን ለምንድነው ሚስቶቻቸውን ይዞት የማይመጡት? ባሎች ለምንድነው ሚስቶቻቸውን ይዘው የማይመጡት? ባሎች ለምንድነው ሚስቶቻቸውን ይዘው የማይመጡት? እኮ መሆን ያለበት እንደዛ ነው። በነገራችን ላይ ሚስትም ባሏን ይዛ መምጣት ትችላለች። ባል ሳይሆን ሚስት ብቻ ይዘው የሚመጣ አየሽ አይደል? እና እዚህ ብዙ ግን የሚያጣላን ነገር ይሄው በውስጣት ራስ ሰሚ እንደዚህ ነው። አንቺ ይዘሽ ለምባት ነው ወላሂ እኔ ለምን የምጠብቂው ነው ታሻት ገብቻራ ሳይ ማታሽ ይመስላል ለምን ያቺ ነገር እኮ ሞልቻለሁ እንዴ ብትኝ እኔም ቢያልኩኝ አላልኩም። ስለዚህ ዝም ብለሽ እንደዚህ አይነት ነገሮች ብትጽፊልኝ ይቻላል ልፈልግኝ ቴንክ ዩ ወላሂ ላዚም አላህ ሐቅ ይወጣል። አሜን። ግን ረመዳን በጣም ቦስ ነው። እኔም ከሴት ገንዘብ አይፈልግም። እሱ አንድ አይደለም 4 ሚስት ይዞ የመምጣት አቅም አለው እና አንቺ ከአራቱ እስከ መቀላቀልሽ በፊት
ቶሎ ጨራርዘህ ይዞሽ ቢመጣህ ጥሩ ነው። ግን ብዙዎቹ አይ ቲንክ ስገምት ባሎች ለምን ይዛችሁ እንደማትመጣ ታውቃላችሁ? እዚህ ወላሂ በጣም ቆንጆ ሴቶች ይችላሉ። ወላሂ እንዳታስጠላ ፈርተን ወይኔ አምልጦ ይቅርታ ወላሂ አይ ተሳም ይልም ግን አራልተህ ወላሂ ምን እንዳው ታቀጥሳስቺ ሚስት እንዳታስጠላ ፈርተህ ነው እዚህ ያሉት ቆንጆ አይታሉ። አሁን በምንድን ነው ማስታከል? አሁን አምጥ ነው ኢሳ ተነስ በቃ አፉ ነው ወላሂ አፉ ነው ተነስ። የሚገርመው ወላሂ እሱን ሊፈልግ የሄደ ሰው ጠፍቷል እኮ። ደውልለት እስኪ እኔ አሁን ወላሂ ለእነሱ ዱዓ ብዙዎቹ ዱዓ እናድርግ እናቴ ታማብኛለች አባቴ ታማብኛለች ሲል ወላሂ ካባ ጋር ቀረብ እናደርጋቸው። ያውን ጥፋት ነው ወይ ማለት ይወደናል እንወደዋለን በለኛ ሷሊ አስታውቂ እንወደዋለን ይወደናል ሰያችን አዎ እንትና ዩሱፍን አመመው። አዎ ታሙ ይዞት ገባ። አእምሮውን መሰለኝ ናቸው ግን ነው ዮናር ናቂ ያገኘን ማሻአላ ወላሂ ግን አልፋው እያለ ነው ወይ እንደዚህ ልጥፍ የሚል አድናቂ ጋሽ መጣ አንተ ነው ዮናር ናቂ መጥቶ ወላሂ ሩም አንድ ላይ ከእናንተ ጋር እንተኛው እያሉ አላህ ላይ ፈራም እንዴ ኡስታዝ መጥቶ እኮ አለ እኮ አለ እንደዚህ እንዴ ፎቶ ተነስቶ አይደለም እንዴ? አይ ግን እንደዚህ ማለት ፈልጋለሁ ግን ወላሂ ሩም መጠረጃ ነው ወላሂ አላህ ላይ ፈራም እንዴ እነዚህ ይቻላል እንዴ? እንዴ ልለወጥበት ነው ምናምን ይጀኛል ወላሂ ልጁ እንኳን አላሳያቸው አረም እንሂድ በቃ ሂዷል እና አረ ሸጀማ እሱና እንዴ አሪስታይ ወይ አንቺ አመጪም እዚህ እኮ እየሄድኩ ነበር አመጪ ማረላ ልንጠፋ ነበር ላ እኔ ጅን እንዴ እሺ ወይ ወላሂ አንድ ገማ ኢሻ እንርገም አሁን እዚህ ጋር እዛ ላይቱ እንዲበራ እንዴ ማን ነው የኔ ነካው? ኧረ በአላህ ሴት አስመሰለን። ሰላም እያልን ነው እንትና ና አሁን አንዴ በታይ ሴጣን ሰርተህ ባለምሰማሉ ተማ ረሙ እየጠራህ ነው ረሙ ወይ አባቴ ወይ ኢሳም አልጋ ላይ አይችልም አለች አንዷ ቲክቶከር። ኧረ አውዝ ብላሽ ጠር ነው አውዝ ብላሽ ጠር ነው والله ሲጀመር እድለኛ ነው ግን አስተግፊሩላህ አልዓዚም አስተግፊሩላህ አብዛኛው ጊዜ ጥቁር ሰዎች ባለጌዎች ናቸው ባለጌ ነው እኔ እኮ ቸኮይታ አንተ ብላክ ያለው እሱ ራሱ ጥቁር ስለሆነ አይደል አልአስወድ በአረበኛ ቋንቋ አልአስወድ
اسود القلب والبشره هي مرحبا هاجي تليجرام ابيتنا امس قبلك ابيت تمጣለህ ابيت አመጣም ኢንሻአላህ ኢንሻአላህ በቃ በቃ ያማቸዋል ግን ወላሂ ያማቸዋል። አንዳንድ ለዚህ እንግዳ ምናምን እንደ አስለው መጀመሪያ ካሜራው ምን ሆነ ጸዳ ነው። ካሜራ እኮ እንትን ላጣው በጣም ነው የሚያስጠላው። ወላሂ እዚህ 10 ብር ይገጥምልሃለኝ እና ወደዛ እንትን ኢሳም እንዳለው ሰምተሃል? አይቶ እሱን በማናገረው ያናገረው እዚቱ እሱ ነው እዚህ ዙኝ ከራከራለ ከሱ ኢሳም ለራሱ አንስም ስላልሰማ ነው እኔ ተሳቀቅኩኝ በእናንተ ምክንያት ስላልሰማ ነው። ኢሳም ወላሂ ቢሰማ ለቆ ነበር። ወላሂ ልጁ ሰምቶታል። ልጁ ሰምቶታል። ወላሂ ባለትዳር ነው ሸይ ነገር አታስቡ። አላህ እሺ የልጅ አባት ነው እንደይ ሳንፈርታ አራን እኔ ሲንግል ነው ሲንግል እንደዚህ ብለህ የመናገር አቅሙ አለ። ወላሂ ሲንግል አቅሙ አለ። ወላሂ ሲንግል ነው። ምን ላች ፈልጌ ነው ማይሆን ዋናው ነገር አቁም ነገሩ ወይ ረሙን አናግሩት ወይ እኔን አናግሩኝና እናታችሁን አባታችሁን ባላችሁን ሚስታችሁን ማምጣት የምትፈልጉ ወደ ዑምራ አንድ ወር ከምናምን በኋላ እንመጣለን። በውስጥ አናግሩንና ይዘንላችሁ እንመጣለን። ከዛን እኛ ጋር ዑምራ አድርገው እንደጨረሱ እዚህ ያላችሁ ማግኘት የምትፈልጉ ሰዎች ታገኟቸዋላችሁ። ምንፈልጋቸው ስንመለስ ኤርፖርት ላይ ነው ምንፈልጋቸው። ኤርፖርት ላይ ታደርሱልናላችሁ፣ ይዘናቸው እንመለሳለን ማለት ነው። እና ማምጣት የምትፈልጉት ሰው ካለ በውስጥ አናግሩንና እናመጣላችኋለን። ለብዙ ጊዜ ናፍቋችሁ ማግኘት የምትፈልጉት እናት አባት እናንተ መሄድ ባትችሉ መጣችሁ እዚህኛ ጋር ነው። እንዴት ነው ያደረግነው? አሁን አብረውን የመጡ ሰዎችን ዑምራ አስደርገናቸው እንደጨረስን መዲና ቆይተን ዑምራ አስደርገናቸው እንደጨረስን መልሰን ወሰድና ቤተሰቦቻቸው እንዲወስዷቸው አደረግን ማለት ነው። ለዛ ቤተሰቦቻቸው ቢወስዷቸውም ኤርፖርት ስንሄድ ይዘዋቸው ይመጣሉ ማለት ነውና ተዘጋል ተባለ ዑምራ እያለ ነው እኮ ከወር በኋላ የሚከፈተው ከሐጅ በኋላ ይከፈታል። ቪዛው ግን የሚወጣው ከሐጅ በፊት ነው ማለት ነው። ቪዛውን አውጥተንላቸው ቆይተን ሐጅ እንዳለቀ ቀጥታ ይዘናቸው እንመጣለን ማለት ነው። እንደዛ ነው እንጂ አሁን ላይ የለም ጭራሽ። አሁን ላይ ማንም ሰው እንዳያታላቸው ጭራሽ የሳውዲ መንግስት ነው የዘጋው። ምንም ቪዛ የሚባል ነገር የለም። ከሐጅ በኋላ ነው ያለው እየተባላችሁ። አንተ ግን አሁን እኔ ጋር ያደረከው ዑምራ ወይ ጉብኝት ምናምን ንገራቸው እንዴት እንደነበረ። ወላሂ እኔ እኮ ቅድም አልኳቸው ወላሂ ተሰማኝ መሰላችሁ። ወላሂ እዚህ መጥቼ ከእናቴ ቤት ወጥቼ እንደገና እናቴ ቤት ገባሁ ነው ያስባለኝ። ገብቶሃል? አይ ወላሂ የምሬን ነው። ግን በጣም ደስ ይላል። በጣም ሞር ማታውቋቸው በጣም ብዙ ታሪኮች አሉ እና እኔ እሱን ያወቅሁት ባይዘኝ በጣም ብዙ እንትኖች አሉ። እንደምታያቸው ደግሞ ቀለል ያሉ ሰዎች ናቸው። በጣም ቀለል ያሉ ሰዎች ናቸው። ከኡስታዝነት ባሻገር ፍሬንድሊ እናንተም ያው በሂክማን ያው ዝም ትላለና አሪፍ ነው። በጣም ደስ ይላል። ባይዘው 5 ቀን 6 ቀን እንትን ነበርን መዲና ነበርን። አሁን ወደዚህ መተን ነው ዛሬ ሁለተኛ ቀናችን ነው አድረን። ዛሬ አሁን ስናድር ሁለተኛ ቀናችን ነው እዚህ መካ። ከዚህ በኋላ መቼ የምንመለስ? ቅዳሜ ወደ አዲስ አበባ እንመለሳለን። አጠቃላይ 12 ቀን ነው እና 12 ቀን ምናምን ነው እዚህ የምንቆየው እና የቀረን 2 ቀን 3 ቀን ነው እና በጣም ጸድ ነው ወላሂ። ቀጣይ እናቴን ይዣት እመጣለሁ ብያለሁ ኢንሻአላህ ተዓላ። አሁን እኮ የእንትን ነው የምናየው። አሁን እነሱ የአንበሳውን ጉዳይ ሁሉም ሳይጸጥ እያሉ ነውና እንትን እናደርጋለን። መፍትሄ አይጠፋም ለማዘር ግን አንበሳውን ጉዳይ አደራ። ጅዳ መግባት አይቻልም ወይ? ዑምራ ብቻ ነው ወይ? አይቻልም፣ የትም መግባት አይቻልም። አሁን እንዴት ነው ቪዛ ያለው ሰው ዛሬ ስንት ነው? ቆይ ዛሬ ደቂቃ አይቻልም። ከ3 ቀን በፊት ጀምሮ ቪዛ ያለውም ሰው ቪዛ እንኳን ቢኖረው መግባት አይችልም በፍጹም።
አለመመለስ የትኛውም ሰው ሲገባ ፓስፖርቱን እንቀበለዋለን። እጁ ላይ የሚታሰር እንትን አለ። አሁን ረመዳን የትም አይሄዱም ብዬ ነው ያላሰርኩባቸው። የት እንዳለ ማወቅ የምንችልበት እንትን አለን። የትም መሄድ አይቻልም። ግልጽ ነው። በፍጹም የትም ቢሆን እጠፋለሁ እንኳ ያለ ሰው የትም ቢሆን አገኘዋለሁ። ለዛ ነው እና ቤተሰቦቼ ቀጣይ ኢንሻአላህ ከማዘር ጋር እንመጣለን። ኢሳም አይ ቲንክ ኢክራምን ይዟት ይመጣል ምናምን፣ እኔም ከማዘር ጋር ብቻ። ግን ቀጣይ ከዚህ በኋላ ባይዘው እኔ በየወሩ በመጣውላ ስሜቴ ነው ወላሂ ኢንሻአላህ ነው። አሁን እዛ ከመዲና ስወጣ ቻው ብያለሁ ነው የወጣሁት፣ እመለሳለሁ የመጣሁት። አሁን ግን እንዴት ነው የሰጋሁት? አንተ የሰራው ቪዲዮ አለ አይደለ? እሱም ቪዲዮ ውስጥ ለቅሰው ሁሉ እንደ አየነው አንዴ ለምን እንሄዳለን እንዳይል ሰጋው። ቪዲዮ ላይ አየነው። ይበልጥ እኔ ቪዲዮውን የምፈልገው እዚህ እንዲመጡ እንዲያጓጓቸው እንጂ ያቱ ቪዲዮ ላይ ዩቲዩብ እንደ ዩቲዩብ እኮ ማለት ነው። እኔ መች ዲቴል አስረዳኋቸው። እኔ እኮ እዚህ ቦታ አረፍኩ ነው እንጂ እኮ ማለት ነው። አሁን ለምሳሌ ሰልማን አልፋሪስ ብለህ ስታስረዳ እኔ ምንድን ነው ያደረኩት? ስለ ሰልማን አልፋሪስ ታሪክ እኮ አልዘገብኩም። በዛ በኩል እንዳለፍን እዛ ቦታ እንደደረስን እንጂ ስለ ሰልማን አልፋሪስ ደግሞ አንተ ደግሞ ስንት ደቂቃ እዛ ጋር እኔ ያስረዳል አስባል። በጣም ብዙ ደቂቃ ፈጅቷል እዛ እሱን ለማስረዳት ስለሱ ታሪክ። እሱን በአልፋሩቅ ቲዩብ ብላችሁ ገብታችሁ ያው ብዙዎቻችሁ ተፍታላችሁ። አልፋሩቅ ቲዩብን ገብታችሁ ማግኘት ትችላላችሁ። በሱ ስማርጌል ነው ናም እንትና ላኩንች እንትን በለው ጋስት በዩ ቆይ ናፒ አንቺ ምን የሆነ ነገር ልል ነበረ ሳቂ ወጣት እና ጋይስ እንደዛ ነው ነገሩ። እሱ እዛ ጋር ድዷን ያጠጣች ነው። ቀላ ሳያችሁ አይው እንኳን እየበላች የወጣች እንዳዘጋው አንድ ሰው ገዝተህ ላክ ብያለሁ። ይሄ ማነው ገዝተህ ላክ? ፎዚቲ የኑር ሰላም ያማረ ያበጀ በጀበላ እንደ ደረጀ በሰማ ስንቱ ተፈረጀ ያባቤስ የተወጀ ወይ ፎዚ ሰላም አለይኩም ተቀበለና ማሻአላ ደስ ትላላችሁ። በታክሲ ነው የምንሄደው። ታመምካ? ሹክራን ፎዚ እንዴት ነሽ? ወላሂ እኮ በታክሲ እዚያ አስወድዱታል እኮ ብዬ ነው። ባሱ ድረስ እንኳ ብንሄድ አይቻልም? ዱባይ አይቼህ ነበር። ከመቼ ወደዚህ መጣ? አይ እኛ እኮ እንትን ይሰማል። ቶሎ ነው ሀገር የምንቀያየረው። አንድ ቦታ መቆየት አልችልም። ማሻአላ ግን ቀድመ ዱባይ ነው የሄድከው ወላ እዚህ ነው የመጣው? ምራሳ ታደርግ ነው ወደዝከው? ዱባይማ በቃ አንተ መዝናናት ምናምን ሲያስፈልግ ነው እንጂ ዱባይማ በጣም ከዚህ በኋላ ለመዝናናት ምናምን ሲሆን ነው እንጂ ምን አደርጋለሁ? ኦኬ ፋይል እዚህ ሳታርፍ ነው ወደ ዱባይ አይደል? አንቺ የት ነው ያለሽው? ወላ ከዚህ ነው የሄድከው? ከሳውዲ የት ሳውዲ የት? ጅዳ ሳውዲ ነኝ ያለሁት እኮ። ጅዳ ነሽ ወይስ ሪያድ? ጅዳ ወላሂ ማሻአላ ነው ጅዳ ነኝ ያለሁት። አስቱ ወንበር እኮ ታዲያ የሚገርምሽ እኔም ጅዳ ነኝ። ሰላም ነህ? እንዴት ነህ? አይ ሁሉ ብር አንከፍልም እንዴ? ይታከምበታል እኮ